ሐሳብህ ላይ የሚገጥሙ ችግሮችና መፍትሄዎቻቸው። መልካም ፍሬ የሚያፈራ ተክል ከብቅለቱ ጀምሮ ምርት እስከሚሰጥበት ዕድሜ ድረስ የተለያዩ ፈታኝ ችግሮች እንደሚገጥሙት ሁሉ መልካም የንግድ ሐሳብም ሆነ ንግድ የተለያዩ ፈተናዎችና ችግሮች ሊገጥሙት ይችላሉ። ወደ ልብህ የመጣውን የንግድ ሐሳብ ሊፈትኑ ከሚችሉ ተግዳሮቶች መካከል በራስ ያለመተማመን ችግርና አሉታዊ ምክሮች ዋናዎቹ ናቸው። መልካም የሆነ የንግድ ሐሳብ ወደ ልብ ሲመጣ ፈጣሪ እንደሚሰጥህ አድርገህ ተቀበል። ወደ ልብህ ለሚመጣ እያንዳንዱ መልካም ሐሳብ ትልቅ ክብርና ግምት እንድትሰጥ እመክርሃለሁ። በአእምሮ ውስጥ ካሉ የከበሩ ሀብቶች መካከል አንዱ ሐሳብ ነው። ደግመህ ደጋግመህ አስበው፣ አሰላስለው፣ በውስጥህ አበልጽገው። በአእምሮ ውስጥ ምስል እስኪፈጥር ድረስ አብሰልስለው። የሚያዝሉ ሐሳቦች ወደ ልብ ሲመጡ ተቀብለህ አታስተናግዳቸው። ከአእምሮህ ለማውጣት ሞክር፣ ጸልይ። የሚያነቃቁህን ፊልሞችና መጽሐፎች አንብብ። የሚያበረታቱህን ጓደኞች አድርጋቸው። ያሰብከውን ሐሳብ ሊያጎለብቱ የሚችሉ ስልጠናዎችን ሰልጥን። አንተ ካሰብከው የንግድ ሐሳብ ጋር ተመሳሳይነት ወዳላቸው ተቋማት በመሄድ ልምድ ቅሰም። ይህን ማድረግህ በራስ የመተማመን አቅምህን ያሳድግልሃል፣ በነገሩ ላይ ያለህ እውቀትም ይጨምራል ይላል። የጌታቸው ጳውሎስ መነገጃ ከሚል መጽሐፍ የተወሰደ ነው። በወርቅና በብር ከመነገድ ይልቅ በጥበብ መነገድ ይሻላል ይለናል። እና ምን ለማለት ፈልጌ ነው፣ ሁላችንም የሆነ ያክል የምናውቀው ስራ ሊኖር ይችላል፣ ወይም ደግሞ የምናስበው ስራ ሊሆን ይችላል እና የአብዛኛውን ሰው ሐሳብ ቤት ተዳፍኖ ይቀራል። ይሄ ማለት ሐሳብን ባለማክበር ነው። እና እዚህ መጽሐፍ ላይም እንዳያችሁት የሚለን ሐሳብህን ኮንፊደንስ እንዳታጣ ሆነህ ከቻልክ ስልጠናዎችን በመሰልጠን ወይም ደግሞ ያን የምትፈልገውን ነገር ለመስራት ያ ስራ ወደሚሰራበት ቦታ ሂደህ ልምድ በመቅሰም ከሚያበረታቱ ሰዎች ጎን በመሆን ለማሳካት ወደኋላ እንዳትል ብሎ ነው የሚመክረን መነገጃ። እኔ ችግሩ ብቻ ሳይሆን አንዳንዴ የመፍትሄው አካል መሆን አለብን ብዬ አስባለሁ። እኛ እንደ ስማርት ትሬኒንግ ኢንስቲትዩት ምን አስበናል? በስራ ፈጠራና ስኬታማ የንግድ ስራ ስልጠና በአንድ ወርና በ3 ወር አማራጮች ኢትዮጵያ ውስጥ ያሉ የንግድ ሲስተሞች ምን ይመስላሉ፣ የገቢዎች ህግ፣ ከገቢዎች አንጻር የሚነሱ፣ ከንግድ አንጻር የሚነሱ፣ ከህጋዊነት አንጻር የሚነሱ፣ ከታክስ አንጻር የሚነሱ በርካታ ነገሮች አሉ። አንዳንዴ ያልነገደ ሰው ስለ ንግድ ማስተማር የለበትም ብዬ ከሚያምኑት ሰው ነኝና እኔ በዚህ ድርጅት ውስጥ ለ4 ዓመት ያክል ሰርቻለሁ። ለ4 ዓመት ያክል ንግድ ፍቃድ ከማውጣት ጀምሮ እስከ ማሳደስ፣ ኦዲት እስከ ማስደረግ ያሉት ነባራዊ ሁኔታ የማያሰሩ ነገሮችን እንዴት ሚቲጌሽን ሜዥር በመውሰድ እዚህ ደረጃ ላይ እንዴት መድረስ እንደሚቻል በ4 ዓመት ጊዜ ውስጥ የነበሩኝ ልምዶች በማካተት ከዶክተር ወረታው በዛብህም ጋር የ3 ወር የስራ ፈጠራ እና የቢዝነስ ማሻሻያ ስልጠናዎችን ወስጃለሁ። የእሳቸው 7 ሲዲ የማስተማሪያ ሲዲ 4 መጽሐፎችን አንብቤያለሁ። እነዛን ነገሮች ሁሉ ወስጃለሁ። አሁን ካለው ነባራዊ ሁኔታ ከቴክኖሎጂ ጋር ለማቀናጀት ተሞክሯል። ስለዚህ እነዚህን ያቀናጀ በአንድ ወርና በ3 ወር አማራጭ ለሁሉም ሰው ሊሆን የሚችል ለፍሪላንሶች፣ ለመንግስት ሰራተኞች፣ ለነጋዴዎች እንዲሁም ስራ ፈጠራ ላይ መሰማራት ለሚፈልጉ ሰዎች ሁሉ በሚመጥን ሁኔታ ቀለል ባለ እንትን ነው የተዘጋጀው። ስለዚህ ይህን ስልጠና ደሴ ላይ ያላችሁ ሰዎች በአካል ከሐምሌ 1 ጀምሮ መስጠት እንጀምራለን። ሰኞ፣ ሮብ፣ ዓርብ፣ ማክሰኞ፣ ሐሙስ፣ ቅዳሜ በሁለቱ አማራጮች በፈለጋችሁት የሰዓት አማራጭ ይህንን ስልጠና ማግኘት ትችላላችሁ። ስለዚህ ከወዲሁ ቦታው ሳይሞላባችሁ smartfortepia.com የሚለው ዌብሳይታችን ላይ ገብታችሁ ትሬኒንግ ሴክሽናችን ላይ የመመዝገቢያ ሊንክ አለ፣ በዛ መመዝገብ ትችላላችሁ። ካልሆነም ቢሮአችን ሰይድ ያሲን ህንፃ 5ኛ ፎቅ 502 ነው። በመምጣት በየትኛውም ሰዓት መመዝገብና ማማከር ትችላላችሁ። ይሄ ቪዲዮ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ በማድረግ እንድትተባበሩኝ በአክብሮት ጠይቃለሁ። አብራችሁኝ ስለቆያችሁ አመሰግናለሁ።